በብዙዎች በጣም የሚመረጠውና የሚፈለገው ፕሪ ኢንጂነሪንግ ዲፓርትመንት እውነታዎች። ይህን ቪዲዮ ሳትመለከቱ ፕሪ ኢንጂነሪንግን እንዳትመርጡ። ዛሬ በዲቴል ስለ ፕሪ ኢንጂነሪንግ እነግራችኋለሁ። የተወደዳችሁ የኢትዮ ዩኒክ ቱቶሪያል ቤተሰቦች እንደምን አላችሁ? ዛሬም በአዲስ የዲፓርትመንት ሪቪው ቪዲዮ ተመልሰን መጥተናል። እስካሁን ይህ የዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ከታች ቼክ አድርጉና ሰብስክራይብ አድርጉት። አሁን ሰብስክራይብ ባታደርጉት የሆነ ሰዓት ላይ በግድ ሰብስክራይብ ማድረጋችሁ አይቀርም። ምክንያቱም አሪፍ የሆኑ ነገሮችን ይዘን እየመጣን ስለሆነ ሰብስክራይብ ማድረግ እንዳትረሱ። እስከ ቪዲዮ መጨረሻም መልካም ቆይታ እያልን በዛሬው ቪዲዮአችን የምንመለከተው አንደኛ ፕሪ ኢንጂነሪንግ ምንድነው፣ ብትሞሉትስ ይደርሳችኋል የሚለውን እንመለከታለን። በሁለተኛ ደረጃ ላይ ደግሞ ምን ዲፓርትመንት በውስጡ ይይዛል እና ስንት ዓመት ይፈጃል የሚለውንም እንመለከታለን። በሶስተኛ ደረጃ ደግሞ ይህ ዲፓርትመንት ለማን ይመከራል፣ እዚህ ዲፓርትመንትስ ብትገቡ ምን ትጠቀማላችሁ የሚለውን ነገርም እንመለከታለን። በአራተኛ ደረጃ ላይ ደግሞ የምንመለከተው የኢንጂነሪንግ ዲፓርትመንት ፈታኝ ነገሩ ምንድነው እና ሌላ ዲግሪዎችንስ አብሮ ለመማር ያመቻል ወይ የሚለውን ነገር እንመለከታለን። በአምስተኛ ደረጃ ላይ ደግሞ የእያንዳንዱን ዲፓርትመንት አሴ ጀነራል ገለጻ ሰጣችኋለሁ ማለት ነው። እስከ መጨረሻውም መልካም ቆይታ እያልኩ አሁንም በድጋሚ ሰብስክራይብ ያላደረጋችሁ ተማሪዎች ሰብስክራይብ በማድረግ እኛን አበረታቱን፣ የተሻለ ቪዲዮ ይዘን እንድንመጣ አበረታቱን ስል እቀጥላለሁ ማለት ነው። ወደ መጀመሪያው ገለጻችን እንግባ። ፕሪ ኢንጂነሪንግ ምንድነው? ፕሪ ኢንጂነሪንግስ ማለት ምን ማለት ነው ለሚለው አንድ ተማሪ ወደ ዋናው የኢንጂነሪንግ ዘርፍ ወይም ሲቪል፣ ኤሌክትሪካል፣ ሜካኒካል ምናምን ከሚባሉትና ኢንፎርማቲክስ ከሚባሉት ዲፓርትመንት ከመከፈሉ ወይም ከመግባቱ በፊት የሚወስዳቸው የጋራ ኮርሶች ናቸው ማለት ነው። እነዚህ ኮርሶችን ካለፋችሁ በኋላ ነው ኢንጂነር የምትባሉት። ለዛ ነው ፕሪ ቀዳሚ ኢንጂነር የተባላችሁት አሁን ማለት ነው። ኢንጂነር አልተባላችሁም፣ ሙሉ ለሙሉ ፕሪ ነው ግን ኢንጂነሪንግ ሳትገቡ የሚሰጥ ማዕረግ ማለት ነው። ስለዚህ ኮመን ኮርሶችን አሁን በድጋሚ በሰከንድ ሴሚስተር ትወስዱና እነዛን ኮርሶች ከወሰዳችሁ ካጠናቀቃችሁ በኋላ ኢንጂነሪንግ ትገባላችሁ ወይም ደግሞ ኢንጂነር ትባላላችሁ ማለት ነው። እነዛ ኮርሶች ምንድን ናቸው ካላችሁኝ ደግሞ እነዛ ኮርሶች አፕላይድ ማትማቲክስ፣ ሲ++፣ እንግሊሽ ስኪል 2 ከዛ በኋላ ከዚህ በኋላ ያሉት ደግሞ ሶሻል ዘርፎች እንደየግቢ ይለያያል። አሁን እንደ ሐዋሳ ኤግዛምፕል ልውሰድና ሲቪክስ፣ ግሎባል ጂኦግራፊ፣ ሳይኮሎጂ ትወስዳላችሁ ማለት ነው። ይሄ ከሐዋሳ የተነሳ ነው እንጂ ሌሎቻችሁ አሁን ለምሳሌ ጂኦግራፊን የወሰዳችሁ ተማሪዎች በፈርስት ሴሚስተር ላይ ሰከንድ ሴሚስተር ፕሪ ኢንጂነሪንግ ስገቡ ደግማችሁ አትወስዱም ማለት ነው። በጂኦግራፊ ቦታ ሌላ ትምህርት ይተካል ማለት ነው። ለምሳሌ ኢመርጂንግን ያልወሰዳችሁ ፈርስት ሴሚስተር ሰከንድ ሴሚስተር ኢመርጂንግን ትወስዳላችሁ በየሆናችሁ ስገቡ ማለት ነው። ይሄ አዘርም ለገባ የትም ለገባ እንደ ኮመን ኮርስ ይሰጣል፣ እንደየግቢው ይለያያል። ግን የእናንተን ዩኒክ የሚያደርጋችሁ ፕሪ ኢንጂነር የገባችሁ ተማሪዎች የምትወስዳቸው ኮርሶች ውስጥ መካከል ሲ++ እና አፕላይድ ማትማቲክስ የሚሉት ናቸው። ሲ++ እና አፕላይድ ማትማቲክስ ምንድን ናቸው ልትሉኝ ትችላላችሁ። አፕላይድ ማትማቲክስ እና ሲ++ ያው አዲስ ናቸው ለእናንተ እስካሁን ስትማሩት ከነበሩ ኮርሶች እና አሁን የሶሻል ዘርፎች እና የኮሙኒኬቲቭ ስኪል ታውቁታላችሁ በፊትም። ግን አፕላይድ ማትማቲክስ እና ሲ++ ፕሪ ኢንጂነሪንግ የሚገባ ተማሪ ሳያውቀው ከገባ ችግር ነው። አፕላይድ ማትማቲክስ ማለት አንድ ማትማቲክስ አለ፣ ያ ፎር ናቹራል የተማራችሁት ማለት ነው። እሱ ትንሽ አድቫንስድ ሆኖ ሲመጣ ማለት ነው አፕላይድ ማትማቲክስ። አፕላይድ ማትማቲክስ በውስጡ 5 ዩኒቶችን ይይዛል። ከነዛ ውስጥ መካከል የመጀመሪያው ዩኒት ምንድነው? ሜትሪክስ ነው። ሜትሪክስን ትማራላችሁ። ከሜትሪክስ በኋላ ቬክተር ነው፣ ወይም ቬክተር ሊቀድም ይችላል፣ እንደየግቢው ይለያያል። ግን ቬክተር ወይ ካስቀደሙ ሜትሪክስ ሰከንድ ዩኒት ላይ ነው እና እንደዚህ የተለያየ። ሰርድ ደግሞ ሊሚት አለ። ፎርዝ ዩኒት ደግሞ ምንድነው? ዴሪቬቲቭ አለ። ከዛ ደግሞ ኢንቴግሬሽን አለ። ካልኩለስ ነው ማለት ነው አፕላይድ ማትማቲክስ። ሲ++ ደግሞ የኮምፒውተር ፕሮግራም ማለት ነው። ስለዚህ ሁለቱን ትወስዳላችሁ ማለት ነው በሰከንድ ሴሚስተር ፕሪ ኢንጂነሪንግ እንደ ኮርስ። ሁላችሁም ፕሪ ኢንጂነሪንግ የሚገቡ ተማሪዎች እነዚህን ኮርሶች ትወስዳላችሁ ማለት ነው። እና ይህ ዲፓርትመንት መግባት እንችላለን ብላችሁ ለምትጠይቁኝ ተማሪዎች ያው እንዳያል
ከት ፖይንት አለው። ፕሪ ኢንጂነሪንግ ለመግባት ከት ፖይንት አላቸው። ስለዚህ ያን ከት ፖይንት የምታሟሉ ከሆነ የኢንትራንስ ተደምሮ የፈርስት ሴሚስተር ጂፒያችሁ አሪፍ ከሆነ ትገባላችሁ ማለት ነው። አይ ቲንክ ከ2.7 በላይ 2.7 በላይ ያላችሁ ተማሪዎች በብዛት ትገባላችሁ። ግን አሁን ኦልሞስት ሐዋሳ ላስት ይር ከ3 በላይ ነበር የተቀበለው። አይ ቲንክ ከ3 በላይ ነው የተቀበለው እና በየአመቱ ዲፍረንስ ይኖረዋል። እኛ አሁን 2.7 ስላላችሁ ሹሮ ናችሁ እንገባለን ብላችሁ እንዳትሉት። ግን አሬንጅ ስታደርጉ የዲፓርትመንት መረጣ ጊዜ ላይ አሬንጅ ስታደርጉ ፕሪ ኢንጂነሪንግ የምትፈልጉ ከሆነ ቀደም አድርጋችሁ በሞሉት እና ብዙ ተማሪዎች የማይፈልጉት ከሆነ በዛ በእናንተ ግቢ ብዙ ኮምፒቲሽን ስለማይኖረው ይደርሳችኋል ማለት ነው። ግን ብዙ ውጤት ተሰርቶ ግቢያችሁ ላይ እና ብዙ ተማሪ ደግሞ ፕሪ ኢንጂነሪንግ መግባት ከፈለገ ግቢው ኮምፒት ያደርግና ኢንቴክ ካፓሲቲ የሚባል ነገር አለ። ለአንድ ዲፓርትመንት የመቀበል አቅም የሚባል ነገር አለ። አሁን ላስት ይር ሐዋሳ ዩኒቨርሲቲ ኦልሞስት ወደ 640 ምናምን ተማሪዎች ነው የተቀበለው እና እንደዛውም ልክ አሁንም ዘንድሮ የሚያወጣበት ከት ፖይንት እና የዲፓርትመንት ኢንቴክ ካፓሲቲ ይለያያል። 2016 ላይ ብናየው ወደ 900 ምናምን ተቀብሎ ነበር በፕሪ ኢንጂነሪንግ። ላስት ይር ዘንድ ደግሞ ወደ 600 እንደነገርኳችሁ ተቀብሏል። ዘንድሮ ደግሞ የሚፈጠረውን አናቅም ማለት ነው። ስለዚህ ዲቴይሊ እንዲህ ተብለህ ትገባለህ ወይም አገባም ብዬ ፕሪዲክት ማድረግ አልችልም ማለት ነው። በሁለተኛ ደረጃ ላይ የምንመለከተው ፕሪ ኢንጂነሪንግ ዲፓርትመንት በውስጡ ምን ይይዛል ካላችሁኝ እንደ ግቢው ይለያያል። ምን ዲፓርትመንቶችን ሰከንድ ሴሚስተር ዲፓርትመንት ምረጡ ትባላላችሁ በድጋሚ። ያኔ ስመርጡ ምን ዲፓርትመንቶችን ይይዛል ካላችሁ እንደ ግቢው ይለያያል። ከ12 እስከ 18 ዲፓርትመንቶችን የሚይዙ በፕሪ ኢንጂነሪንግ ውስጥ ማለት ነው የሚይዙ ግቢዎች አሉ። እሱ እንደየግቢያችሁ ይለያያል። ስለዚህ ግን ዋናዎቹን እኔ አሁን ሊስት ላድርግላችሁ። ሞስት ኦፍ 18ቱም ባይሆኑ 17 16ቱን ሊስት ላድርግላችሁ። አሁን ፕሪ ኢንጂነሪንግ በሁለት ይከፈላል። አሁንም ኢንጂነሪንግ ሲባል ኢንፎርማቲክስ ሲባልና ሜን የሚባሉት አሉ። ኢንፎርማቲክስ ውስጥ የምናየው ሶፍትዌር ኢንጂነሪንግ፣ ኢንፎርሜሽን ሲስተም ወይም አይኤስ፣ ኢንፎርሜሽን ቴክኖሎጂ አይቲ እና ኮምፒውተር ሳይንስ ናቸው ሲኤስ። እነዚህን መጨረሻ ላይ በደንብ አብራራላችኋለሁ። ታገሱ እስከ ቪዲዮ መጨረሻ። ቪዲዮ ላይክ እያደረጋችሁ አበርቱን። በሌላ በኩል ሜን ኢንጂነሪንግ የሚባሉት ደግሞ ሲቪል ኢንጂነሪንግ፣ ኤሌክትሪካል ኢንጂነሪንግ፣ ኤሌክትሪካል ወይም ኤሌክትሮሜካኒካል አለ፣ አርክ አለ፣ ባዮሜዲካል አለ፣ ኢንዱስትሪያል አለ፣ ኬሚካል አለ፣ ሜካኒካል አለ፣ አርባን ፕላኒንግ ኤንድ ዲዛይን አለ፣ ዋተር ሪሶርስ አለ፣ ጋርመንት አለ፣ ኤሌክትሮሜካኒካል አለ፣ ኮተም አለ። ኮተም ማለት ኮንስትራክሽን ቴክኖሎጂ ማኔጅመንት አለ፣ ፉድ ኢንጂነሪንግ አለ ማለት ነው። ስለ እያንዳንዳቸው ዲፓርትመንቶች ከትንሽ ደቂቃዎች በኋላ በአጭሩ አብራራላችኋለሁ። እስከዛ በትዕግስት ጠብቁኝ። አሁን የምናየው ወሳኝ ነጥብ ነውና በትኩረት እንድታዳምጡኝ እፈልጋለሁ። በሶስተኛ ደረጃ ላይ የምናየው ዋናው ነገር ስለሆነ የዲፓርትመንቱ እውነታ የሚባለው ዋናው ባክቦኑ ይሄ ስለሆነ በደንብ ስሙኝ። ፕሪ ኢንጂነሪንግ ዲፓርትመንት ለማን ይመከራል ነው የሚለው እና እዚህ ዲፓርትመንት ብንገባስ ምን እንጠቀማለን ለሚለው እስኪ መልስ ለመልስላችሁ። ፕሪ ኢንጂነሪንግ ብገቡ ብለን የምናስበው ተማሪዎች በማትስ እና በፊዚክስ የላቀ ውጤት እና የላቀ ግንዛቤ ያላችሁ በምን ላይ በሃይስኩል ላይ እና በፍሬሽማን ቆይታችሁ ፈርስት ሴሚስተር ላይ አሪፍ ውጤት የሰራችሁ ተማሪዎች ማክሲመም ከሲ ፕላስ በላይ እንኳን እሺ ማክሲመም በጣም የምትፈልጉት ሆናችሁ አንዳንዴ ኮርሶች ዝቅ ሊሉባችሁ ይችላል። ግን ከሲ ፕላስ በላይ ያመጣችሁ ተማሪዎች ብትገቡበት አሪፍ ነው ብዬ ሰጀስት አድርጋለሁ። ምክንያቱም አንድ ተማሪ ማትስና ፊዚክስን ሳያቅ ኢንጂነሪንግ ገባ ማለት ይሄ ተማሪ እንግዲህ ወደፊት ያለውን የትምህርት ቆይታውን በገዛጁ አጠናቆ ወደ ቤት እንደተመለሰ ማመን ይቻላል። ምክንያቱም እዛ ውስጥ ገብታችሁ ሰርቫይቭ ለማድረግ ግዴታ የማትስና የፊዚክስ ጀነራል ወይም ትንሽ አድቫንስድ የሆነ ኖሌጅ ያስፈልጋችኋል ማለት ነው። አንዳንዶቻችሁ እዚህ ጋር አሁን የሆነ ጥያቄ ልታነሱልኝ ትችላላችሁ። እኔ እኮ የምችለው ፊዚክስ ብቻ ነው፣ እኔማ የምችለው ማትስ ብቻ ነው ልትሉ ትችላላችሁ። ነገር ግን እዚህ ጋር አሁን ክሪቲካል መሆን አለባችሁ። ማትስ ችሎ ፊዚክስ ማይችል ኢንጂነሪንግ አትግባ አልልሁም። ለምን? ማትስ ችሎ ኢንጂነሪንግ ውስጥ ማትስ ብቻ ብዙም ፊዚክስ ትኩረት የማያደርጉ ዲፓርትመንቶች አንዳንድ አሉ፣ ውስን ናቸው ግን አንዳንድ አሉ። እነዛ ውስጥ እንዲገባ ሰጀስት አደርጋለሁ ማለት ነው። ነገር ግን አሁንም
ፊዚክስ ብቻ ነው የሚችለው ካልከኝ ፊዚክስም ከቻልክ ፊዚክስ ላይ ሞር ዴዲኬት የሚያደርጉ ኮርሶች አሉ። ስለዚህ እነዛም እንድትገባ ሰጀስት አደርጋለሁ። ነገር መያዝ ያለባችሁ ነገር ምንድነው? ከሁለቱም አንዱ ሳትሆኑ ቢያንስ አንዱን እንኳን ሳታውቁ ማትስ ወይ ፊዚክስ ጀነራል ኖሌጅ ወይም ደግሞ አሪፍ የሆነ ኖሌጅ ሳይኖራችሁ ፕሪ-ኢንጂነሪንግ ገባችሁ ማለት ኦልሞስት በቃ ምንም የሚመጣ ነገር የለም። ጀስት ላይክ እድሜያችሁን ማቃጠል ነው፣ ወይም ደግሞ ሳትጨርሱ ልታቋርጡትም ትችላላችሁ። ሌላው እዚህ ጋር አንድ ሰጀስት ማድረገው ማትስ ምናምን የምትችሉ ተማሪዎች ፊዚክስ ላይ ብዙም ካልሆናችሁ ወደ ኢንፎርማቲክስ ብታዘነብሉ አሪፍ ነው። ኢንፎርማቲክስ ሶፍትዌር ምናምን ያልኳችሁ ማለት ነው። ወደዛ ብታተኩሩ አሪፍ ነው። ሌላው የኢንጂነሪንግ ፈታኝ ጎኖቹ ምንድን ነው እና የኢንጂነሪንግ ብንገባ እንጠቀመው ምንድን ነው ካላችሁኝ፣ የኢንጂነሪንግ ብትገቡ የምትጠቀመው ከዛኛው ቶፒክ ጋር ስናያይዘው ኢንጂነሪንግ ብትገቡ የምትጠቀሙት ምንድን ነው? ከቴክኖሎጂ ጋር ትራመዳላችሁ። ሁልጊዜ አዳዲስ ነገር እስታብሊሽ የሚደረግበት ፊልድ ነው። የተለያዩ ቴክኖሎጂዎች አሁን ላይ በጣም እየሄዱ ነው። እነ ኤአይ ምናምን አላ እነሱን ነገሮች አንደርስታንድ አድርጋችሁ ከዘመነው ከዲጂታሉ ዓለም ጋር አብራችሁ የሚሄድ እድል አላችሁ ማለት ነው። ስለዚህ ኢንጂነሪንግ ደስ የሚለው ሁል ጊዜ ቲዮሪ ሳይሆን አዳዲስ ኢኖቬቲቮችን ብሬክዳውን እያደረጋችሁ የምትማሩበት ስለሆነ ራሳችሁን ቢውልድ እያደረጋችሁ ወደፊት ተቀጥራችሁ ከመስራት ይልቅ በራሳችሁ አዳዲስ ነገሮችን እየሞከራችሁ ለመስራት የሚያመች ዲፓርትመንት ነው ብለን እናስባለን። ስለዚህ ይሄንን ክሪቲካል አስገቡ። ሌላው የምንመለከተው ኢንጂነሪንግ ዲፓርትመንት ፈታኝ ነገሩ ምንድን ነው እና ዲፓርትመንቱ ለሌላ ዲግሪ ለመማር ያመቻል ለሚለው ጥያቄ ደግሞ ፈታኝ ጎኑ ያው እንደተናገርነው ነው ቅድም። ሁሉም ዲፓርትመንት ፈታኝ ጎን አለው። ግን የኢንጂነሪንግ ምንድነው ካላችሁ በተለያየ መልኩ ዴዲኬሽን ይፈልጋል። አሁን ለምሳሌ ሞስት ኦፍ ኢንጂነሪንግ የሚያስተምሩ አስተማሪዎች ኮርሱን ትንሽ ብቻ ነው ሃይላይት ሰጥቷችሁ የሚወጡትና ያንን ደግሞ ሞር ዴዲኬት አድርጋችሁ እናንተ በራሳችሁ ከየትም ቦታ እየፈለጋችሁ አንብባችሁ ለፈተና ሬዲ መሆን አለባችሁ ማለት ነው። ይሄ ነው ዋናው ፈታኝ ጎኑ እና አንዳንድ ዲፓርትመንቶች ደግሞ ለምሳሌ እንደ አርክ እና እንደ አርባን ዲዛይን ያሉ ዲፓርትመንቶች በጣም ፈታኝ ጎናቸው ምንድነው? ሙሉ ሰዓታችሁን ይወስዱባቸዋል ማለት እስከ ሌሊት 8 ሰዓት 9 ሰዓት ላብ የምትቆዩ ጊዜ አለ። ስለዚህ ይሄን ነገር አውቃችሁ ኮንሲደር አድርጋችሁ ኢንጂነሪንግ እንዲተቀልዱ ተተኝቶ የሚታለፍበት ዲፓርትመንት አይደለም። እንደሌላው እንደ ሶሻል ዘርፎች አሁን ተነበው የሚታለፉ አሉ። ግን እንደነሱ ፈተና ሊደርስ ሲል አንድ ቀን ሲቀሩ አጥንቼ ምናምን ማለት አይቻልም። ከመጀመሪያው ቤዝ እየሰራችሁ ስለምትሄዱ ከሰከንድ ይር ጀምሮ እስከ ፊፍዝ ይር ግዴታ በየጊዜው የእናንተን ዴዲኬሽን ይፈልጋል ማለት ነው። ሌላው በተጨማሪ እዚህ ጋር ለነገራችሁ ፈልገው ነገር የዚህ ዲፓርትመንት ብንገባ ሌላ ዲፓርትመንትና ኢን አዲሽን መማር እንችላለን ለሚለው ከሆነ ሞስት ኦፍ አሁን የእናንተ ኮሚትመንት ነው የሚወስነው። ምንድነው ኮሚትመንታችሁ? ብዙ ነገርን በአንድ አይምሯችሁ ማድረግ የሚችል ከሆነ እና ብዙ ታይም የምታገኙ ከሆነ እንደየዲፓርትመንቱ ይለያያል ብያለሁ። አሁን ለምሳሌ አርክ እና አርባን ትንሽ ሊያስቸግር ይችላል። ኤሌክትሪካልም እንደዛው በጣም ሊያስቸግራችሁ ይችላል። ከነዛ ውጭ ያሉ ዲፓርትመንቶች ግን አንዳንዶቹ ተማሪዎች ያው ፓሽኔት የሆኑ ተማሪዎች ውጪ ወጥተው እየተማሩ እናያለን እኛም። ስለዚህ ይሄንን ኮንሲደር ብታደርጉ አሪፍ ነው። ስለዚህ አሁን ይሄ መልሴ ምንድነው? ኢት ዲፔንድስ ዩ ማለት ነው። ሰርቫይቭ አድርጌ 2 ኮርስ ወይም 2 ዲፓርትመንትን ማስኬድ እችላለሁ የምትሉ ከሆነ ኢትስ ፖሲብል ማለት ነው። ግን እንደያቀማችሁ ወስኑ ማለት ነው። አሁን ደግሞ የምናየው ምንድነው? ስለ ዲፓርትመንቶቹ ጀነራል ነገሮች ልንገራችሁ ማለት ነው። ስለ የዲፓርትመንቶቹ አንዳንድ ጀነራል ነገሮች ያለውን እውነታ ልንገራችሁ ማለት ነው። መጀመሪያ የምንጀምረው ከኢንፎርማቲክስ ነው። ኢንፎርማቲክስ ያው እንደምታውቁት 4 ይይዛል ብያለሁ ቅድም። ሶፍትዌር፣ ኮምፒውተር፣ አይስ እና አይቲን ይይዛል ብያለሁ። አሁን እያንዳንዳቸውን ትንሽ ዲቴይል የሆነ ነገር አብራራላችኋለሁ። ግን ሞር ዲቴይል ቪዲዮ የምትፈልጉ ከሆነ ስለ ሶፍትዌር ስራለን ወይም ስለ ኮምፒውተር ሳይንስ ዲቴይል ስራለን ወይም ደግሞ ስለ ኢንፎርማቲክስ ስራለን ወይም ስለ ኤሌክትሪካል ስራለን ብላችሁ ኮሜንት ላይ ፑት አድርጉ። አሁን ጀነራል የሆኑ ነገሮችን ነው ማወራላችሁ። የመጀመሪያው ሶፍትዌር ኢንጂነሪንግ ነው። ይሄ ዲፓርትመንት በጣም ተፈላጊ ከሚባሉት የኢንፎርማቲክስ ክፍል አንዱ ሲሆን
ሞስት ኦፍ ዩኒቨርሲቲ የሚያስገቡት ሲኦሲ 30%፣ ኢንትራንስ 20% እና ጂፒኤ 50% አርግተው ነው። ኮሚላቲቭ ጂፒኤ የፈርስት እና የሰከንድ ሴሚስተራችሁ ተደምሮ ኢንትራንስ ከ20 ሲኦሲ ከ30 ተፈትናችሁ አንድ ላይ ተደምራችሁ ከት ፖይንት ይወጣል ማለት ነው። ሲኦሲ ከተፈተኑ ተማሪዎች ጋር ኮምፒውት አድርጋችሁ እንደዛ ነው የሚያስገቡት። ግን ይሄ እንደየግቢው ይለያያል። አንዳንድ ግቢዎች ኖርማሊ በከት ፖይንት የሚያስገቡም አሉ። አንዳንድ ግቢዎች አሁን እንደነገርኳችሁ በዚህ ፎርሙላ የሚያስገቡ አሉ። እሱ እንደየግቢያችሁ ይለያያል። ዲፓርትመንቱ በይበልጥ ኮምፒውተር ፕሮግራም እና ሎጂካል የሆኑ ነገሮችን ነው የምትማሩበት ገብታችሁ ማለት ነው። ስለዚህ ዲፓርትመንቱ ፎከስ የሚያደርገው ምንድነው? አፕ ዴቨሎፕመንት፣ ዌብ ዴቨሎፕመንት፣ ሲስተም ዴቨሎፕመንት ምናምን የመሳሰሉት ላይ ነው ሞር ዴዲኬት አድርጋችሁ የምትማሩት። ስለዚህ ሶፍትዌር ኢንጂነሪንግ ብትገቡ በጣም ሰጀስት አደርጋችኋለሁ። ዲፓርትመንቱ ተምሮ ለመጨረስ ከ4 እስከ 5 ዓመት በየግቢው ይለያያል፣ ግን ከ4 እስከ 5 ዓመት ይወስዳል ማለት ነው። ሁለተኛ የምናየው ምንድነው? ኮምፒውተር ሳይንስ። ይህ የቴክኖሎጂ ክፍል ሲሆን ፊልዱ ኮምፒውተር ጋር ተዛማጅ በሆኑ ነገር ላይ ሁሉ ትኩረቱን ሰጥቶ የሚያጠና ፊልድ ነው። የምትወስዱት ኮርሶች አሁን ከኮምፒውተር ሳይንስ ውስጥ ሶፍትዌር ዴቨሎፕመንት፣ ኮምፒውተር ሲስተም፣ ሃርድዌር፣ ኤአይ፣ ዳታቤዝ፣ ሳይበር ሴኩሪቲ የመሳሰሉትን ነገሮች ትወስዳላችሁ ማለት ነው። ያ የሚሰጠው 4 ዓመት ይፈጃል ኮርሱ ዲፓርትመንቱ ተሰጥቶ ለማለት እና በ4 ዓመት ውስጥ ተመራቂ ትሆናላችሁ ማለት ነው። አሁን በቀጣይ የምናየው ደግሞ ኢንፎርሜሽን ቴክኖሎጂ። ይህ ዲፓርትመንት ያው አይቲ በመባል የሚታወቅ ሲሆን ተግባር ተኮር ከሚባሉት አንዱ ነው። ዋናው ዓላማው ኢንፎርሜሽን እና ቴክኖሎጂን አጣምሮ መስራት ነው። ያው ይሄ ኢንፎርሜሽን ቴክኖሎጂ የሚባለው ዲፓርትመንት ትንሽ ፊዚክስ ነገር ስለሚበዛው ፊዚክስ የምትችሉ ተማሪዎች ትንሽ ብትገቡበት መልካም ነው በሚለው ነው። ስለዚህ ይህ ዲፓርትመንት ማወቅ ያለባችሁ ነገሮች ስለ ሎጂክ ትማራላችሁ፣ ኔትወርክ ትማራላችሁ፣ ዳታቤዝ ትማራላችሁ። ይህን ተምሮ ለመጨረስ 4 ዓመት ይፈጃል። ከዛ ማስተርስ ለመስራት በሶፍትዌር ኢንጂነሪንግ ይፈቀድለታል ማለት ማስተርሳችሁን በሶፍትዌር ኢንጂነሪንግ መቀጠል ትችላላችሁ። ሌላው ኢንፎርሜሽን ሳይንስ ወይም አይስ የሚባለው ዲፓርትመንት ነው። ይሄ የሚያተኩረው ስለ መረጃ ነው። መረጃ አሁን በዲጂታል መንገድ እንዴት ይያዛል የሚለውን ነገር ነው የሚያተኩረው። በውስጡም ሳይበር ሴኩሪቲ፣ አርቲፊሻል ኢንተሊጀንስ፣ ዳታቤዝ እንዲሁም የተለያዩ ነገሮችን በውስጡ ይይዛል። ይህም ማስተርስ ማድረግ ከፈለጋችሁ ሶፍትዌር ኢንጂነሪንግን በማስተርስ እንድትቀጥሉ ያደርጋችኋል። በውስጡ ኢንፎርሜሽን ሳይንስን ትማራላችሁ፣ አርቲፊሻል ኢንተሊጀንስን ትማራላችሁ እና የተለያየ ባንኮች ውስጥም የስራ እድል በጣም ተፈላጊነት አለው። ኢንፎርሜሽን ሳይንስ በዚህ ሰዓት በጣም ተፈላጊነት አለው ማለት ነው። ቅድም እንዳልኳችሁ ነው፣ ፉል ነገር እየገለጽኩላችሁ አይደለም። ምክንያቱም በሌላ ቪዲዮ ፉል ነገር ከፈለጋችሁ ኢንፎርማቲክስ በሉኝ። ስለ ኢንፎርማቲክሶች በሙሉ አንድ ቪዲዮ ሰርቼ ለቅላችኋለሁ ማለት ነው። አሁን ወደምንቀጥለው ወደ ዋናዎቹ ኢንጂነሪንግ ስንገባ ዋና ኢንጂነሪንግ ከሚባሉት ውስጥ መጀመሪያ የምንመለከቱ ሲቪል ኢንጂነሪንግ ነው። ይህ ዲፓርትመንት ትኩረቱ ግዙፍ ግንባታዎች ለምሳሌ ህንፃ፣ መንገድ፣ ድልድይ፣ ግድብ የመሳሰሉት ነገሮችን እንዴት እንደሚገነባ ከቤዙ እስከ ፊኒሽንጉ ያለው ነገር የሚካሄዱት ሰዎች ሲቪል ኢንጂነር ይባላሉ። ትምህርቱን ተምሮ ለመጨረስ 5 ዓመት ሲፈጅ 4ኛ ዓመት ሰከንድ ሴሚስተር ላይ በክላስ የተማራችሁትን በፊት በተግባር ወጣችሁ ዲፓርትመንቱን ተጠቅማችሁ ሙከራ ጊዜ አንድ ሴሚስተር ተሰጥቷችሁ ከዛ ትመረቃላችሁ ማለት ነው። ይህ ትንሽ ማትስ እና ፊዚክስ የሚችል ሰው ቢገባበት የሚመከር ዲፓርትመንት ነው። በሁለተኛ ደረጃ የምናየው ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ሲሆን ትኩረቱ ኃይልና ኤሌክትሮኒክ ሲስተምን አዋቅሮ አዲስ ነገር ፕሮዲስ ማድረግ ነው። ይሄ 4 ዓመት ከተማራችሁ በኋላ ደግሞ ለ4 ዲቫይድድ ይሆናል። እንደ ሜጀር አርግታችሁ የምትወጡበት የተለያየ ዲፓርትመንትን የያዘ ነው ማለት ነው። አንድ ኤሌክትሪካል ኮምፒውተር ኢንጂነሪንግ የተማረ ተማሪ 4ኛ ዓመት ላይ ሲደርስ ወደዚህ ዲፓርትመንቶች ይቀያየራል ማለት ነው። ወይም ይከፋፈላል። ፓወር ኢንጂነሪንግ፣ ኮንትሮል ኢንጂነሪንግ፣ ኮሚኒኬሽን ኢንጂነሪንግ ኤንድ ኮምፒውተር ኢንጂነሪንግ ማለት ነው። ስራው ሞስት ኦፍ ባንኮች ላይ፣ ኢትዮ ቴሌኮም ላይ፣ ሳፋሪኮም ላይ፣ የኃይል ማመንጫዎች ላይ የተመሳሰሉት ነገሮች ላይ እዚህ ውስጥ ይሳተፋል። ዲፓርትመንቱ 70% ማት 30% ፊዚክስ ሲሆን ሁለቱንም የምትችሉ ተማሪዎች ብትገቡበት ሞር ሰጀስት እናደርጋለን። ዲፓርትመንቱ ፈታኝ ጎን የሚባለው ቶሎ ንባብ ይፈልጋል። ምክንያቱም በጣም ሎድ ያለው ትምህርት ነው እና ደግሞ ብዙ
አፕላይድ እስከ 3 ስለሆነ እዚህኛው ዲፓርትመንት ሲቪል ላይም እንደዛው እስከ 3 ነው። አፕላይድ 2 ኤፍ መጣ ማለት አፕላይድ 3 መቀጠል ስለማትችሉ ሞር ፎከስ ሰጣችሁ መማር ያለባችሁ ዲፓርትመንት ነው። ዴዲኬሽን በጣም ይፈልጋል ማለት ነው ኤሌክትሪካል። ሶስተኛው አርክ ነው። አርክ ደግሞ ያው የህንፃ ኪነ ጥበብ ነው የሚባለው ወይም ዲዛይኒንግ። ህንፃን ከመገንባቱ በፊት አንድ ህንፃ ከመቆሙ በፊት ያን ህንፃ ዲዛይን አርግቶ ለመሬት ላይ መዋል እንዲችሉ ሲቪሎች የሚያደርግ ዲፓርትመንት አርክ ነው። አርክ 5 ዓመት ይፈጃል። ኤሌክትሪካልም 5 ዓመት ነው የሚፈጀው። ይሄኛው ዘርፍ ግን አርክ ደስ የሚለው ነገር ከስኪሎች ጋር ነው በብዛት የምትወዳደሩት እና ኮምፒቲሽን አለው። ጀስት ላይክ አርክም ሲኦሲ ይጠይቃል 50 30 20 ማለት ነው። 30 ሲኦሲ በሰከንድ ሴሚስተር ትወስዳላችሁ፣ 20 ኢንትራንስ እና 50 ደግሞ ኮሙላቲቭ ጂፒኤ የፈርስት እና የሰከንድ ሴሚስተር ተደምሮ ማለት ነው። ስለዚህ አርክም ያው በጣም ዴዲኬሽን የሚፈልግ ዲፓርትመንት ነው። ለሊት እስከ 8 ሰዓት እስከ 9 ሰዓት ላብራቶሪ ክላስ የምትቆዩበት ታይም አለ። ወላ ቅዳሜና እሑድ እንትን ፕሮጀክት ይሰጥና ያው ቅዳሜና እሑድ ከቨር ግድ ማድረግ ስላለባችሁ ላብ ገብታችሁ ቅዳሜና እሑዳችሁ ራሱ ያው በትምህርት ነው የምታሳልፉት ማለት ነው። ስለዚህ ሞር ኢንተረስትድ የሆነ ተማሪ እና ድሮይንግ የሚችል ተማሪ ቢገባበት ሰጀስት የሚደረግ ዲፓርትመንት ነው። ስለዚህ አርክንም ቤስት ከሚባሉ ዲፓርትመንቶች ናቸው ማለት ነው። ሌላው ባዮሜዲካል ነው። ባዮሜዲካል በውስጡ ኤሌክትሪካል እና ሜዲካል ኮርሶችን በውስጡ የያዘ ሲሆን ዲፓርትመንቱ ፎከስ የሚያደርገው ሕክምና መሳሪያዎችን ማምረትና ማከፋፈል ላይ ነው ማለት ነው። ይሄ ዲፓርትመንት ሞስት ኦፍ አሁን ላይ እየተሰጠ ያለው ሐዋሳ፣ ጅማ፣ ጎንደር፣ አዲስ አበባ እና የመሳሰሉት ዩኒቨርሲቲዎች ነው። ስለዚህ ብዙ ተመራቂ የለውም፣ ግን ዲፓርትመንቱ ብዙም ከባድ አይባልም። ፊዚክስ እውቀት ቢኖራችሁ አሪፍ ነው ይባላል እና የባዮሎጂ ጥሩ እውቀት ቢኖራችሁ እዚህኛው ዲፓርትመንት ላይ አሪፍ ነው ይባላል። በተጨማሪ ደግሞ ይህ ዲፓርትመንት ችግሩ ትንሽ ከስራ አንጻር ነው። ኢትዮጵያ ውስጥ አላደገም። ስለዚህ ከስራ አንጻር ትንሽ ትችት ይነሳበታል እንጂ ሌላው ከትምህርቱ አንጻር ትንሽ መካከለኛ ከሚባሉ የትምህርት ዘርፎች አንዱ ነው። ግን ትልቅ ስም አለው። ባዮሜዲካል አሪፍ ነው እና ብዙም ተመራቂዎች የሉትም እስካሁን ትንሽ ነው። ምክንያቱም ብዙ ዩኒቨርሲቲዎች ስላልሰጡት ማለት ቢገቡበት ሰጀስት ይደረጋል። ኢንዱስትሪያል ኢንጂነሪንግ ነው በአምስተኛ ላይ የምናየው። ይሄ ደግሞ ግብአቶችን ሰዎችንና ማሽነሪ እቃዎችን አቀናጅቶ በትንሽ ታይም የተሻለ ምርት ማምረት ላይ ነው ትኩረት የሚያደርገው። እነዚህም የፋብሪካ ውጤቶች አሉ አይደለ? የተለያዩ ምርቶችን ፓኬጂንግ ድረስ እስከሚደርሱ በፍጥነት ለአንድ ነገር እንዲደርስ ማድረግ የሚችለው ኢንዱስትሪያል ኢንጂነር የሆነ ሰው ነው። ስለዚህ ኢንዱስትሪያል ኢንጂነሪንግ የተማረ ሰው ሞስት ኦፍ አፍሪካ ውስጥ ገብቶ አስ ኢንዱስትሪያል ኢንጂነር እንትን ነው የሚያደርገው፣ ማኔጅ ያደርጋቸዋል። እንዴት እንደሚደረግ ፕላን የሚዘረገው ምናምን ከማናጀሮቹ ጋር ሆኖ አንድ ኢንዱስትሪያል ኢንጂነር ነው ማለት ነው። ሌላው በዚሁ አንጻር የምናየው 6ኛ ላይ ኬሚካል ኢንጂነሪንግ ነው። ትኩረቱ የጥሬ እቃዎችን ለውጦ ኬሚካል ፕሮሰስን በመጠቀም ወደ ሮ ማቴሪያሉን ወደ ፋይናል ፕሮዳክት የመለወጥ ነው። ለምሳሌ እንትን አላ ጨው፣ ይሄ የአዮዲን ጨው የሚባለውን ታውቁታላችኋ። እሱ አሁን መጀመሪያ ከሮ ማቴሪያሉ ሲመጣ አዮዲን ምናምን ነገሮችን እንትን ኤሌመንቶችን አያሟላም ነበር። ግን ይሄንን ነገር አሟልቶ እንዲወጣ የሚያደርጉት ምንድናቸው? ኬሚካል ኢንጂነሮች ናቸው። ሲሚንቶ፣ ዘይት፣ ስኳር ምናምን ፕሮሰስ ተደርጎ ወደ ምርትነት ተለውጦ እንትን ተደራሽ እስከሚሆን ድረስ የሚሄደውን ፕሮሰስ የሚያጠኑት ኬሚካል ኢንጂነሮች ናቸው። ይሄም ብዙ ኬሚስትሪ እውቀት ያላችሁ ተማሪዎች ቢገቡበት አሪፍ ነው ይባላል። ምክንያቱም አንዳንድ ኮርሶች እዚህ ውስጥ በጣም የሚከብዱ አሉ። ላይክ አናላይቲካል ኬሚስትሪ ብዙ ተማሪ ብዙም ጥሩ ውጤት የማይሰራበት ኮርስ ነው እና ይሄንን ማውቃችሁ እዚህ ዲፓርትመንት ከመግባታችሁ በፊት የኬሚስትሪ እውቀት እንዳላችሁ ራሳችሁን ጠይቁ። ዝም ብላችሁ ሳሙና ፕሮዲውስ ስለሚደረግ ሳሙና ሽጬ ሀብታም ሆናለሁ ተብሎ የሚገባበት ዲፓርትመንት አይደለም። ዴዲኬሽን ይፈልጋል። ብዙ ማትሶች አሉት። ፊዚክስ ነክ ባይኖረውም ኬሚስትሪ እና ማትስ ነው ትምህርቱ። ይህንን መወቁ። ሌላው ሜካኒካል ነው። ሜካኒካል ማትስ እና ፊዚክስ በጣም ይጠይቃል። ፊዚክስ ላይ ደግሞ አንዳንድ ፓርቶች ሜካኒክስ እና ዳይናሚክስ የሚባሉ ምርጥ ከባባድ የፊዚክስ ፓርቶች ስላሉበት እዛ ላይ ጎበዝ የሆናችሁ ተማሪዎች ቢገቡበት አሪፍ ነው። ሜካኒካል የብዙ የስራ እድሎች አሉት። ያው ስራውን ማግኘት ከቻላችሁ አውቶሞቲቭ ላይ፣ ኤርላይንስ ላይ የተለያዩ አሉ። አውቶሞቲቭ ማሽነሪ ያለበት ነገር ላይ በሙሉ ሜካኒካል አለ። ነገር ግን የስራ እድሉ ያው ኢትዮጵያ ውስጥ አሁን እየቀነሰ ስለሆነ ነው። በራሳችሁ ግን እንደ መካኒክ ሆናችሁ ለመስራት እና ማሽነሪዎችን ፕሮዲውስ ለማድረግ ያስችላል ማለት ነው። ሌላኛው 8ኛው ላይ የምናየው አርበን ፕላኒንግ ኤንድ ዲዛይን ነው። ይህ አሁን አዳዲስ ከሚባሉ የኢንጂነሪንግ ትምህርቶች ውስጥ አንዱ ነው። የከተማ
ዘመናዊ ፕላንን መስራት ነው። መንገዶች ቤቱ ጋር መገንባት አለባቸው። መኖሪያዎች፣ መናፈሻዎች የት እንዴት እንደሚሆኑ የሚያቅዱት አርበን ፕላን የተማሩ ተማሪዎች ናቸው። ይህም ብዙ ሰዓት ዴዲኬሽን ነው፣ እንደ አርክ ነው። ጀስት ላይክ ዲዛይኒንግ ስለሆነ ሞስት ኦፍ ታይማችሁን ላብ ነው የምታሳልፉት። ይሄም ዴዲኬት የሚያስደርግ ትምህርት ነው። ሌላኛው ወተር ሪሶርስ ኢንጂነሪንግ ነው። ፎከስ የሚያደርገው የውሃ ሀብት ልማት ነው። የስራው ጥልቀት ደግሞ መስኖ ስራ፣ የመጠጥ ውሃ ማውጣት ምናምን፣ የግድብ ስራዎች ላይ ወተር ሪሶርስ ኢንጂነር ይሳተፋል ማለት ነው። ስራዎቹም በብዛት የሚገኙት በግብርና ሚኒስቴር ነው። ብዙም ያው ወተር ሪሶርስ በዚህ ሰዓት ሰጀስት አይደረግም፣ ምክንያቱም ብዙም የስራ እድል የለውም። ይሄንን ወቁ። ጋርመንት ነው። ጋርመንት አሪፍ ነው። በጣም አሪፍ ከሚባሉ ዲፓርትመንቶች ውስጥ አንዱ ነው። ትኩረት አርግቶ የሚያጠናው ስለ ልብስ ነው። ልብስ ማምረት ነው። ዲዛይን አርግቶ ከቴክኖሎጂን በመጠቀም በተወሰነ ሮ ማቴሪያል አሪፍ የሆኑ ፕሮዳክቶችን ማምረት ስለሆነ ጋርመንት በጣም ጸድ ከሚባሉ አሁን ላይ ዲፓርትመንቶች አሪፍ ነው። ምክንያቱም በግላችሁ ያሰራቸዋል። ጋርመንት ያው ፋብሪካ ውስጥ ነው በብዛት ይታወቃል። ግን ጋርመንት ኢንጂነሪንግ የተማረ ሰው በራሱ ዲዛይኒንግ ፋሽን የሆኑ ነገሮችን ፕሮዲውስ በማድረግ የተለያየ ትርፋማ መሆን የሚችልበት ስራ መስራት ይችላል ማለት ነው። ስለዚህ ጋርመንትም አሪፍ ነው ብለን እናስባለን። ጋርመንት አያጨናንቅም፣ ትምህርቱም ብዙም ደስ የሚል ነው። ሌላኛው ኤሌክትሮ ሜካኒካል ነው። ይሄ ደግሞ ኤሌክትሪካልና ሜካኒካልን በውስጡ የያዘ ዲፓርትመንት ነው። ኤሌክትሮ ሜካኒካል ማለት እነዚህ አሁን ማሽነሪዎችን ማምረት ማለት ነው። ኤሌክትሮ ሜካኒካል ለምሳሌ ባንክ ስትሄዱ የባንክ ማሽኖች አሉ፣ ኤቲኤም፣ ቨርቹዋል ባንኪንግ ሲስተም ምናምን የሚባሉትን ማነው ኤሌክትሮ ሜካኒካል ነው ፕሮዲስ የሚያደርጋቸው። ሊፍቶችን፣ አውቶሞቲቮችን ራሱ ኤሌክትሮ ሜካኒካል ነው ፕሮዲስ የሚያደርጋቸው። እና ይሄ ዲፓርትመንት ደግሞ ማትስና ፊዚክስ ግድ ነው። ማትስና ፊዚክስ የማይችል ሰው ባይገባበት፣ ኢንጂነሪንግም ስለሆነ ማትስና ፊዚክስ ላይ ብዙም መካከለኛ ነው የሚልም ሰው ባይገባበት መልካም የሚባል ዲፓርትመንት ነው። ኤሌክትሮ ሜካኒካል ይሄ ነው። ኮተም ማለት ኮንስትራክሽን ቴክኖሎጂ ማኔጅመንት ማለት ነው። አንድ ግንባታ አሰራር ላይ ውጤታማነቱን ጠብቆ በተፈለገለት ጊዜ አንድ ኮንስትራክሽን በታቀደለት ፕላን በተደረገበት ጊዜ እንዲጠናቀቅ የሚያደርገው ኮተም ኢንጂነር የተማረ ሰው ነው ማለት ነው። ስለዚህ ማኔጅ የሚያደርግም ነው ማለት ነው። ጀስት ላይክ አንድ ቢልዲንግ ላይ ኢንጂነሩ ይሄን ያህል ጊዜ በኋላ ይሄ ህንፃ ያልቃል ብሎ በሚያስቀምጥበት ሰዓት እንዲያልቅ የሚያስደርጉት ኮተም ናቸው ማለት ኮተም የተማሩ ሰዎች ናቸው። ሌላው ፉድ ኢንጂነሪንግ ነው። ፉድ ኢንጂነሪንግ ያው ፉድ አናላይሲስ፣ ፓኬጂንግ፣ ፕሮዳክሽን እና እነዚህ ያው ፋብሪካ ውስጥ ነው የሚያስቀጥረው ፉድ ኢንጂነሪንግ። እና ያው ትምህርቱ ብዙም ፉድ ኢንጂነሪንግ አይከብድም። ሞር ወደ ባዮሎጂ እና ኬሚስትሪ እና ፊዚክስ ያተኩራል። እና አፕላይድ ማትስ ትወስዱበታላችሁ። ይሄ ነው። ለዛሬ ይህንን ቪዲዮ ያዘጋጀውላችሁ። በቀጣይ ምን እናዘጋጅላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ። ሰላም ቆዩ።